በህይወት ምንድነው በጣም ኢንጆይ የምታደርገው ካላችሁ ኢየሱስን መከተል ከጌታ ጋር መሆን። እኔ እንትን ስለመፈጸምና ስላለመፈጸም ሁሉ አላስብም። ከጌታ ጋር መኖር ነው ማሰብ። ከኢየሱስ ጋር መኖር አይናፍቃችሁም? ጌታ ያረገው ኮሱ ነው እንድንወደው አረገ። ከዛ እሱን አለማሳዘን ነው ያንተ ደስታ። አሁን አንተ ልታዝን ትችላለህ አንዳንድ ነገር ስትተው፣ እሱን ደስ ካለው እተውለታለሁ ትላለህ። ህጉን ልብ ላይ እኮ ጽፎት ነው እዚህ ውስጥ ነው ያለው። አሁን እከሌ ከደጅ መቶ እንዲህ አታርግ እስኪል እኮ አትጠብቅም። ውስጥ ትዝ ይልሃል። ስታደርገው ኖ ትላለህ። አሁን አላደረገውም ብቻ አይደለም የምትለው፣ አላደረገውም ብቻ አይደለም እኮ የምትለው፣ እማታደርግበት አቅምም አለ ውስጥ። አንዱ አቅም ጸጋ ነው፣ ሌላኛው ደግሞ እሱን ራሱን መውደድ፣ ፐርሰኑን መውደድ፣ ኢየሱስን መውደድ፣ ከጌታ ጋር መኖር፣ ከክርስቶስ ጋር አብሮ መውጣት መግባት፣ ከኢየሱስ ክርስቶስ ጋር አብሮ መመላለስ። አንተ ገብተህ ቤተ ቆጭተን ብቻህን አይደለም ጌታ ካንተ ጋር። ስትተኛ አይተውም፣ አብሮሃል፣ ይጠብቅሃል ቁጭ ብሎ። አንተ ስትተኛ አብሮ አይተኛም፣ ቁጭ ብሎ ይጠብቅሃል። ስትነሳ አብሮሃል፣ ወደ ስራ ስትሄድ አብሮ ይሄዳል፣ አይተውህም። ቻሌንጅን አብሮ ይቀመጣል፣ ይጋፈጥልሃል። ጦርነት ማል አለ እሱ። አሁን እኛ የምናየው በጣም ትንሽ ነው። 2-3 የጠላት ፍላጻ ሹ ሹ ሹ ሲል ሊገለኝ የመከረ እንላለን። 98ቱን እኮ እሱ ነው የጣለው። 2 ነው ያየው አንተ እንዴ? መዝሙር 91 ላይ ያለው ዝም ብሎ ዳዊት ራሱ የገባው በቀን ከሚበር ፍላጻ፣ በቀትር ከሚሄድ ጋኔል፣ በሌሊት 24 ሰዓት ነው ባይዘው ጦርነቱ 24 ሰዓት መዝሙር 91 እኮ። እና አንተ በዚህ ሁሉ እንዴት ነው የምትሆነው? በልዑል መጠጊያ የሚኖር ሁሉን በሚችል ጥላ ውስጥ ያድራል። በቃ ዳዊት በሰላም የምኖረው ስለ ይሄው ሲሯሯጥ ነው የሚውለው አለ። እና ሁሉን በሚችል አምላክ ጥላ እግዚአብሔር እንደዚህ። እስቲ አሜን በሏ። ጮክ ብሉና አዲስ ኪዳን ገብቻለሁ በሉ። ድገሙና የአዲሱ ኪዳን አገልጋይ ነኝ በሉ።